ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ከደቡብ ራዲዮና ቴሌቪዥን ድርጅት ማሻ ቅርንጫፍ ኤፍኤም 103.8 የሰዓቱን ዜና ይዘን ቀርበናል። በቅድሚያ ዋና ዋናዎቹን የአንደራቻ ወረዳ ፍርድ ቤት ወንጀል በፈጸሙ ግለሰቦች ላይ የቅጣት ውሳኔ ማስተላለፉ፣ በነዳጅ ማደያዎች ላይ በተከናወነ ዓመታዊ ሜትር ልኬት ችግር በታየባቸው የነዳጅ ማደያዎች ላይ ህጋዊና አስተዳደራዊ እርምጃ መወሰዱ መገለጹ፣ የኢትዮጵያ የባህር በር ባለቤትነት ለአፍሪካ ቀንድ ደህንነት ዋስትና እንዳለው መገለጹና ከውጪ አሜሪካ በኢራን የህዝብ መገልገያ መሰረተ ልማት ላይ ጥቃት መፈጸሙ የሚሉት ዋና ዋናዎቹ ናቸው። አሁን ወደ ዝርዝር ዜናዎቹ እናልፋለን። ከዜናዎቹ ጋር ሙባረክ ይነቃቸው ነኝ። አብራችሁን ቆዩ። የአንደራቻ ወረዳ ፍርድ ቤት የሰው አካል ማጉደል ወንጀል በፈጸሙ ግለሰቦች ላይ የቅጣት ውሳኔ አስተላልፏል። ተከሳሾቹ በቀን 15 7ኛው ወር 2018 ዓ.ም ከረፋዱ 4:30 አካባቢ በአንደራቻ ወረዳ ገይ ቀበሌ ሾሻቺ ተብሎ በሚጠራበት ስፍራ በግል ተበዳይ በአቶ ታምራት አንጉሎ ላይ የኢፌድሪ ወንጀል ሕግ አንቀጽ 32 ህዝባ ንዑስ አንቀጽ 1 ህዝባር አንቀጽ 32 ንዑስ አንቀጽ 1 ሀ መሰረት እና አንቀጽ 555 ለስር የተደነገገውን በመተላለፍ በፈጸሙት ከባድ የአካል ጉዳት ማድረስ ወንጀል ተከሰዋል። የወረዳው ፖሊስ የምርመራ ሂደቱን በማጠናቀቅ መዝገቡን ለወረዳው ፍርድ ቤት ጽህፈት ቤት አቃቢ ሕግ ያስረከበ ሲሆን አቃቢ ሕግም በተከሳሾቹ ላይ በሁለት የክስ ፋይሎች ክስ ከፍቶ ጉዳዩን ለአንደራቻ ወረዳ ፍርድ ቤት አቅርቧል። የአንደራቻ ወረዳ ፍርድ ቤት የቀረበለትን የምርመራ መዝገብ በሚገባ ከተመለከተ በኋላ ሐምሌ 10 2018 ዓ.ም በዋለው ችሎት የቅጣት ውሳኔ አስተላልፏል። በዚህም አንደኛ ተከሳሽ አቶ አስማማው አዲሱ በ11 ዓመት ከ6 ወር ጽኑ እስራት፣ ሁለተኛ ተከሳሽ አቶ ሲኒየር ጨጊቶን በ2 ዓመት ከ6 ወር ጽኑ እስራት እንዲሁም ሶስተኛ ተከሳሽ አቶ አብሮ አደግ ክፍሌም በ2 ዓመት ከ6 ወር ጽኑ እስራት እንዲቀጡ ውሳኔ አስተላልፏል። ዘገባው የአንደራቻ ወረዳ መንግስት ኮሙኒኬሽን ነው። የካፋ ዞን ከፍተኛ ፍርድ ቤት በተጠናቀቀው በጀት ዓመት የተሻለ አፈጻጸም ያስመዘገቡ ፍርድ ቤቶችን ሸልሟል። ሽልማቱ በቀጣይ የበለጠ ውጤታማ ስራ ለማከናወን ተነሳሽነትን እንደሚፈጥርላቸው በካፋ ዞን የተለያዩ ወረዳ ፍርድ ቤት ፕሬዝዳንቶች ተናግረዋል። ከተሸላሚዎቹ መካከል የአዲዮ ወረዳ ፍርድ ቤት ፕሬዝዳንት አቶ አጥናፉ አደመና የሺሾንዴ ወረዳ ፍርድ ቤት ፕሬዚደንት አቶ ተክሌ ታከለ በተሰጣቸው እውቅናና ሽልማት መደሰታቸውን ገልጸዋል። ስራዎችን ከተለያዩ ባለድርሻ አካላት ጋር በጋራ ተቀናጅተው መስራታቸው ለሽልማት እንዳበቃቸውም ተናግረዋል። የወረዳ አስተዳደር፣ አቃቤ ሕግ፣ ፖሊስና ሌሎች ባለድርሻ አካላት ለውጤታማነታቸው ያበረከቱት አስተዋጽኦ ከፍተኛ እንደነበር ገልጸው ውጤቱ በጋራ ጥረት የመጣ በመሆኑ እውቅናና ሽልማቱ የሁሉም ነው ብለዋል። ሽልማቱ ለተከናወኑ ስራዎች የተሰጠ እውቅና ቢሆንም በቀጣይ የበለጠ ውጤታማ ስራ ለማከናወን ተነሳሽነትን እንደሚፈጥር ጠቁመዋል። በሽልማት መርሃ ግብሩ ላይ የሺሾንዴ ወረዳ ፍርድ ቤት በአንደኛ፣ ጊምቦ ወረዳ ፍርድ ቤት ሁለተኛ እንዲሁም የአዲዮ ወረዳ ፍርድ ቤት ሶስተኛ ደረጃን በመያዝ የዋንጫ ተሸላሚዎች ሆነዋል። ዘገባው የቦንጋ ኤፍኤም ነው። የሐሳብ ልዩነቶችን በሰላማዊ መንገድ ከማስተናገድ ይልቅ በኃይል ቃል ጀምሮ በጉልበት የመደምደም አውዳሚ ልማድ ሀገራችንን ዋጋ ሲያስከፍላት ኖሯል። ይህ አዙሪት ባለፉት 10 ዓመታት የትውልድ አቅም የበላ ለሀገራዊ መግባባት ጋሬጣ የሆነና ለውጭ ጫና በር የከፈተ ነው። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ተስፋለም ሻጫቸው ዝርዝሩን እንደሚከተለው ያቀርበዋል።
ጠቅላይ ሚኒስትሩ ለዛሬ አትምከሩ፣ ለነገ ምከሩ፣ ለራሳችሁ አትምከሩ፣ ለልጆቻችሁ ምከሩ በማለት ለመላው ተሳታፊ ባስተላለፉበት መልእክት ዛሬ ግን ይህንን የታሪክ ስብራት ለአንድና ለመጨረሻ ጊዜ ለመጠገን የሚያስችል አዲስ ምዕራፍ የሚያሻግረው ታሪካዊው ሀገራዊ ምክክር ጉባኤ ተጀምሯል ብለዋል። ጠቅላይ ሚኒስትር አብይ አህመድ በመድረኩ መክፈቻ ላይ ያስተላለፏቸው መልእክቶች ይህንን ሀገራዊ ራዕይ በሚገባ የሚያስተሳስሩ ናቸው። በተለይም የመደማመጥን አስፈላጊነት ከጥንታዊ እሴቶቻችን ጋር አናበው ያቀረቡበት መንገድ የፖለቲካ ስብራታችንን ለመጠገን ወሳኝ ከመሆኑም በላይ ለዘመናት የኖርንበትን ያለመደማመጥ ባህል በመቀየር ለሰፈረ ሳይሆን ለኢትዮጵያ ወደ መላቃፊ እይታ ልንሸጋገር ይገባል። ያንዳንዱ የፖለቲካም ሆነ የማህበረሰብ ክፍል ከጠባብ ጥቅም ወጥቶ የሌላውን ስጋትና ፍላጎት ለማዳመጥ ሲዘጋጅ ብቻ የሀገረ መንግስቱ ጽናት ይረጋገጣል። የውስጥ መደማመጥና ችግርን በጠረጴዛ ዙሪያ የመፍታት ባህል ለሀገራዊ ደህንነት ያለው ፋይዳ እጅግ የጎላ ነው። ውስጣዊ አንድነታችንን በውይይት ስናጽና በሀገራችን ላይ ለማንጃበብ የሚሞክሩ የውጭ ኃይሎች የመግቢያ ቀዳዳ ያጣሉ። ከዚህም ባለፈ ይህ መድረክ ከተለመዱት የፖለቲካ ድርድሮች የሚያይሉት ምክክሩ በወቅታዊ የስልጣን ክፍፍል ላይ እንደሚያተኩረው የፖለቲካ ድርድር ጊዜያዊ ጥቅምን መሰረት ያደረገ ሳይሆን በመግባባት ለልጆቻችን በመናስረክባት የተረጋጋች ሀገር ላይ ያተኮረም ነው። አሁን ያሉ ልሂቃንም የትናንት የታሪክ ቁስልንና የዛሬን ጊዜያዊ ጥቅም ተሻግረው ጸንተው የሚቆይ ፖለቲካዊ መሰረት ልጥሉ ይገባል። በባህላችን የነበረውን የንግግር የይቅርታና የሽምግልና ስርዓት ከዘመናዊ አስተዳደር ጋር በማቀናጀት ኢትዮጵያን ለማጽናት ከምክክር የተሻለ አማራጭ የለም። ለዘመናት የተከማቹ ውስብስብ ችግሮችን በአንድ ጀንበር መፍታት ባይቻልም በጠረጴዛ ዙሪያ ተቀምጦ መነጋገር መጀመሩ ራሱ የታሪካችን ስብራት ለመጠገን የተወሰደ ትልቅ እርምጃ ነው ብለዋል። በነዳጅ ማደያዎች ላይ በተከናወነ ዓመታዊ የነዳጅ ሜትር ልኬት ምርመራ ችግር በታየባቸው 91 የነዳጅ ማደያዎች ላይ ሕጋዊና አስተዳደራዊ እርምጃ መወሰዱን የአዲስ አበባ ከተማ ንግድ ቢሮ አስታውቋል። የአዲስ አበባ ንግድ ቢሮ በ133 የነዳጅ ማደያዎች ላይ በተደረገ የሜትር ምርመራ የመቅጃ ኖዝሎች የልኬት ችግር በታየባቸው 91 ነዳጅ ማደያዎች ላይ በነዳጅ ውጤቶች ግብይት አዋጅ 1363 ህዝባር 2017 አንቀጽ 23 እና 25 መሰረት እርምጃ ተወስዷል። በዚህ መሰረት 3 የነዳጅ ማደያዎች ከ20 ሊትር ስታንዳርድ ከ1 ሊትር እስከ 1 ሊትር ከ560 ሚሊ ሊትር አጉድለው በመሸጥ ሸማቹን ህብረተሰብ ሲያጭበረብሩ መገኘታቸው ክስ እንዲመሰረትባቸው ተደርጓል። በአጠቃላይ በከተማዋ ካሉት 133 ነዳጅ ማደያዎች ውስጥ 91 የነዳጅ ማደያዎች ላይ ህጋዊ አስተዳደራዊ እርምጃ ተወስዷል። ዘገባው የአራዳ ኤፍኤም ነው። የኢትዮጵያ የባህር በር ባለቤትነት ለአፍሪካ ቀንድ ደህንነት ዋስትና እንዳለው ተገለጸ። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ተጨማሪ አለን። የኢትዮጵያ የባህር በር ባለቤትነት የንግድና የደህንነት ፍላጎት ከማሟላት ባለፈ ለመላው የአፍሪካ ቀንድ ቀጠናዊ ውህደት፣ ሰላምና የጋራ ብልጽግና መረጋገጥ እጅግ ግዙፍ አስተዋጽኦ አለው። በምስራቅ አፍሪካ ትልቅ የህዝብ ቁጥርና የገበያ አቅም ያላት ሀገር ወደብ አልባ ሆና እንድትቀጥል መደረጉ የቀጠናውን የኢኮኖሚ እምቅ አቅም ሙሉ በሙሉ እንዳይወጣ ማነቆ ሆኖ ቆይቷል። በመሆኑም ኢትዮጵያ የባህር በር የምታገኝበት አማራጭ ላይ መድረሷ ኢኮኖሚዋን በማሳደግ ለመላው ቀጠና አዲስ የልማት ምዕራፍ የሚከፍት ስልታዊ እርምጃ ነው። ይህ እድል በቀጠናዊ የኢኮኖሚ ትስስር ረገድ ያለው ሚና እጅግ የጎላ ነው። የኢትዮጵያ ወደብ ማግኘት በቀጠናው የሚንቀሳቀሱ የንግድ መርከቦች፣ የመሰረተ ልማት ዝርጋታዎችና የኢንዱስትሪ ፓርኮች ይበልጥ እንዲነቃቁ ያደርጋል። በዚህም ኢትዮጵያ ለወጪና ገቢ ንግድ የምትከፍለው ወጪ በእጅጉ ስለሚቀንስ በሀገር ውስጥ በእያንዳንዱ ዜጋ ኪስ ላይ ትርጉም ያለው ለውጥ ያመጣል። ከዚህም ባሻገር ኢትዮጵያ የምታመርተውን የግብርና እና የኢንዱስትሪ ምርቶችን በቀላሉና በአነስተኛ ወጪ ለጎረቤት ሀገራት እንዲሁም ለዓለም አቀፍ ገበያ ለማቅረብ የምታደርገውን ጥረት ያግዛል። ይህ የቀጠናውን የጋራ ተጠቃሚነት መርህ የሚያረጋግጥና የአፍሪካ ቀንድ ሀገራትን የንግድ ግንኙነት ወደ ላቀ ደረጃ የሚያሸጋግር ነው። ከኢኮኖሚው ባለፈ የኢትዮጵያ የባህር በር ባለቤት መሆን ለቀይ ባህርና ለኤደን ባህረ ሰላጤ ቀጠናዊ ጸጥታ አስተማማኝ ዋስትና ይሰጣል። ኢትዮጵያ ጠንካራ የባህር ኃይል በመገንባት በቀጠናው የሚስተዋለውን ህገወጥ ሰዎችና የጦር መሳሪያ ዝውውር እንዲሁም ሽብርተኝነትን የመሳሰሉ የደህንነት ስጋቶችን ለመከላከል ከጎረቤት ሀገራት ጋር በጋራ ለመስራት ያላትን አቅም ከፍ ያደርገዋል። በመሆኑም ጠንካራና የባህር በር ያላት ኢትዮጵያ ለአፍሪካ ቀንድ የሰላም ምሰሶ በመሆን
ቀጠናው ለዓለም አቀፍ የጂኦፖለቲካ ፈተናዎች ተጋላጭ ሳይሆን የሰላምና የልማት ማዕከል እንዲሆን ታላቅ ዲፕሎማሲያዊና ወታደራዊ አቅም ትሆናለች። በአጠቃላይ የኢትዮጵያ የባህር በር የማግኘት ጥያቄ የጠበበ የራስ ወዳድነት ፍላጎት ሳይሆን ቀጠናዊ ትስስርን ለማጠናከር የተዘረጋ ታሪካዊ ድልድይ ነው። ኢትዮጵያ ይህንን ስትራቴጂካዊ ግብ በሰከነ ውይይት በዲፕሎማሲያዊ ድርድርና በጋራ ልማት መርህ ላይ መስርታ ከአጎራባች ሀገራት ጋር በመደጋገፍ የአፍሪካ ቀንድን የነገ ክብርና ብልጽግና በጽኑ መሰረት ላይ ለመገንባት የምታደርገው ጉዞ በእጅጉ ያሳልጠዋል። አድማጮቻችን ዜና አሁንም እንደቀጠለ ነው። ከንቲባ አዳነች አቤቤ ከጋምቤላ ክልል ርዕሰ መስተዳደር ጋር ተወያዩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከጋምቤላ ርዕሰ መስተዳደር ወይዘሮ አለሚቱ ኡመድ ጋር ተወያይተዋል። ከንቲባ አዳነች በማህበራዊ ትስስር ገጽ መልእክታቸው ከርዕሰ መስተዳደሯ ጋር አንዳንድ ስራዎችን በትብብር ለመስራት ፍሬያማ ውይይት አድርገናል ብለዋል። በቀዳማይ ልጅነት እንክብካቤ፣ በኮሪደር ልማት እንዲሁም በሌሎች የሰው ተኮር ስራዎች ዙሪያ እርስ በእርስ ልምድ ለመለዋወጥ ትብብራቸውን አጠናክረው በጋራ ለመስራት ስምምነት ላይ መድረሳቸውንም ጠቅሰዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከውጪ የአሜሪካ ጥቃት 7 ሰዎችን መግደሉን ኢራን ገለጸች። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢማን እንድሪስ ተጨማሪ አላት። አሜሪካ ለስድስተኛ ተከታታይ ምሽት በኢራን ላይ ጥቃት ማድረሷን ተከትሎ ቴህራን በርካታ ሰዎች መሞታቸውን የዘገበች ሲሆን ጥቃቱ የሀገሪቱ ደቡባዊ ክፍል የመሰረተ ልማት አውታሮች ላይ ያነጣጠረ ነበር ተብሏል። የአሜሪካ ማዕከላዊ እዝ ጥቃቱ የኢራንን ወታደራዊ አቅም ለማዳከም የተደረገ ጥረት ነው ብለዋል። እነዚህ ጥቃቶች ሁለቱ ሀገራት ባለፈው ወር የተፈራረሙት ጊዜያዊ ስምምነት አደጋ ላይ መውደቁን ያሳያሉ። የአሜሪካ ወታደራዊ ክፍል በኦማን ባህረ ሰላጤ ላይ የእገዳ ጥሰት የሞከሩ 3 የንግድ መርከቦችን አቅጣጫ ማስቀየሩንና አንዷን መርከብ ከጥቅም ውጭ ማድረጉን አስታውቋል። በሌላ በኩል እንደ ኳታር፣ ዮርዳኖስና ባህሬን ያሉ የባህረ ሰላጤው ሀገራት የመሰረተ ልማት ጥበቃቸውንና ወታደራዊ ዝግጁነታቸውን እያጠናከሩ ነው። የኢራን እስላማዊ አብዮታዊ ጥበቃ ጦር በአህፋዝ ከተማ ለሚገኝ የህፃናት ካንሰር ሆስፒታል መፈናቀል ምላሽ ለመስጠት በባህሬን በሚገኝ የአሜሪካ አየር ኃይል ጣቢያ ላይ ጥቃት መፈጸሙን አስታውቋል። የኢራን ጦር ቃል አቀባይ ብርጋዴር ጄኔራል መሐመድ አክራሚኒያ የአሜሪካ ጥቃቶች ከቀጠሉ የኢራን እርምጃ ወደ አዳዲስ አካባቢዎች እንደሚስፋፋ አስጠንቅቀዋል። አሜሪካ ኢራን ወደ ድርድሩ እንድትመለስ ስትፈልግ፣ ኢራን ደግሞ አሜሪካ መጀመሪያ እገዳውን እንድታነሳ ትፈልጋለች። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ትራምፕ ኢራንን ተጠያቂ እንደሚያደርጉ ነገር ግን ሁልጊዜ ለዲፕሎማሲ ክፍት መሆናቸውን ገልጸው መርከቦች ላይ የሚሰነዘር ጥቃትን ግን እንደማይፈቅዱ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ግን በአሁኑ ወቅት ከዋሽንግተን ጋር ለመነጋገር ምንም አይነት እቅድ እንደሌለውና ትኩረቱ ሀገሪቱን መከላከል ላይ ብቻ መሆኑን አስታውቀዋል። በመጨረሻም አሜሪካ በኢራን የህዝብ መገልገያ መሰረተ ልማት ላይ ጥቃት ፈጽማለች። አሜሪካ ለስድስተኛ ቀን በኢራን ላይ እየፈጸመች ባለው ጥቃት የቴህራንን መሰረተ ልማት ኢላማ ማድረጓም ተሰምቷል። በጥቃቱም ድልድዮች፣ ባቡር ጣቢያና የአውሮፕላን ማረፊያን ጨምሮ የህዝብ መገልገያ መሰረተ ልማቶች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ማዕከላዊ እዝ የኢራንን ጦር አቅም ለማዳከም ያለሙ ጥቃቶች ብቻ መፈጸማቸውን ጠቅሶ የኒኩለር ኃይል ማመንጫ ጣቢያ መምታቱን አስታውቋል። በተጨማሪም በሆርሙዝ የባህር ሰርጥ ላይ የተጣለውን እገዳ ሊጥስ የነበረ አንድ መርከብ መያዙም ነው የተገለጸው። ፕሬዚዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ የኢራንን መሰረተ ልማቶች እንደሚያወድሙ መዛታቸው ይታወሳል። የኢራን ብሔራዊ አብዮታዊ ዘብ በበኩሉ የአሜሪካን የባህር ላይ ቃኝ ራዳሮች፣ ወታደራዊ መሰረተ ልማቶችና በሶሪያ የሚገኘው የአሜሪካ ልዩ ዘመቻ ማዘዣ ላይ ጥቃት ፈጽሜያለሁ ብለዋል። ዘገባው የአራዳ ኤፍኤም ነው። አድማጮቻችን ዜናው ተጠናቋል። ከዜናዎቹ ጋር ሙባረክ ይድነቃቸው ነበርኩኝ። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ ተመኛው። ሰላም።